ይስጥልን የኢንዱ ተች ቲፕስ ተከታዮች፣ ዛሬ ከስልካችን ላይ ሊኖር የሚገባ ምርጥ አፕ አስተዋውቃችኋለሁ። ሁላችሁም ፕሮግራሙን እስከ ፍጻሜው ድረስ ተከታተሉ። ያልገባችሁ ነገር ካለ ሐሳብ፣ አስተያየት እንዲሁም ጥያቄያችሁን ኮሜንት መስጫው ላይ ጻፉልኝ። ለጥያቄዎቹ መልስ የምሰጥ ይሆናል። ሆም ወርክአውት ወይም ደግሞ በቤታችን ፊዚካል ኤክሰርሳይዝ ልንሰራበት የሚችል አፕሊኬሽን ነው የምናየው። ዊዛውት ኢኩፕመንት ወይም ደግሞ ምንም አይነት የስፖርት ልንሰራበት የምንችል ምንም አይነት መሳሪያ ሳይኖር በቤታችን በቀላሉ የተለያዩ ስፖርቶችን ልንሰራበት የምንችል አፕሊኬሽን፣ አሪፍ አፕሊኬሽን ነው ይዤ የመጣሁት። አፕሊኬሽኑን እናያለን። አፕሊኬሽኑን የምናገኘው ያው ፕሌይ ስቶር ላይ ነው። ፕሌይ ስቶር ላይ እንዴት እንደምናወርድ እናያለን። ሆም ወርክአውት ብለን ሰርች ስናደርግ የሚመጣ በምስሉ ላይ እንደሚያሳየው ሆም ወርክአውት ኖ ኢኩፕመንት የሚል እዚህ ጋር በምልክት እንደማሳየው ማለት ነው። አፕሊኬሽኑ የኛው ነው በክብ ምልክት ያደረኩት። ቀድሞ ስላወረድኩት አፕሊኬሽኑን ኦፕን ነው የሚለኝ። እሺ፣ አፕሊኬሽኑን ስንከፍተው ይሄኛው ፊቸር ነው ያለው። የመጀመሪያ ቦዲ ቻሌንጅ አለው እዚህ ጋር በምስሉ ላይ እንደሚያሳየው። ኪግናል ፓወር ቡስት፣ የተለያዩ ኦፕሽኖች አሉት። ሌላኛው ቦዲ ፎከስ የሚል ኦፕሽን አለው። ቦዲ ፎከስ እኛ የምንፈልገውን መስራት የፈለግነውን አማራጮች ያስመርጠናል ማለት ነው። ለምሳሌ አርም እዚህ ጋር እንደሚያሳየው አርም የሚል አለ። አርም ላይ ስንገባ አርም ፎር ቢግነር የሚል አለ። አርም ፎር ቢግነር ላይ ወደ 17 ደቂቃ የሚወስድ ለቢግነር የሚሆን ኤክሰርሳይሶች አሉ ማለት ነው። ወደ 19 የሚሆኑ ኤክሰርሳይሶች አሉ እዚህ ጋር እንደሚያሳይ። ጀማሪ የሚሆኑ ኤክሰርሳይሶች ናቸው ማለት ነው። ኢንተርሚዲየት የሚል አለ። እንዲሁም ደግሞ አርም ፎር አድቫንስድ የሚል አለ። ኢንተርሚዲየትም ከፈለግን ያው እነዚህ ኤክሰርሳይሶች ወደ 25 የሚጠጉ ኤክሰርሳይሶች አሉ። እንዲሁም ደግሞ አርም አድቫንስድ የሚለው ላይ ስንገባ 28 የሚደርሱ ኤክሰርሳይሶች አሉ። የሚወስድብን ታይም ዱሬሽንም እዛው ላይ ተገልጿል ማለት ነው። እነዚህን ያው በቀላሉ በቤታችን እና የተለያዩ ኤክሰርሳይሶችን ጂም መሄድ ሳያስፈልግ መስራት የሚያስችሉ አፕ ነው ማለት ነው። በጣም አሪፍ አፕ ነው ይላል። አርም ቼስት እዚህ ጋር ሌግ የሚል አለ። ያው ሁሉም በካታጎሪ ነው ያስቀመጣቸው ማለት ነው። ፎር ቢጊነር፣ ፎር ኢንተርሚዲየት እና አድቫንስድ ብሎ አስቀምጧቸዋል ማለት ነው። ያው በየስራቸው ሁላቸውም የተለያዩ ኤክሰርሳይሶች አላቸው ከነ ታይሙ። እንዲሁም ደግሞ በአኒሜሽን የተደገፈ የምስል ኤክሰርሳይስም ያሳየናል ማለት ነው እዛው ላይ። በቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።